አንዳንድ ጊዜ ስለ ልጅነቴ ሳስብ የበዓላት ትውስታዎቼ ቀድመው ይመጡብኛል። ሁሉም ነገር አዲስ ከመሆኑ በላይ ለመረዳት የሌላን ሰው እርዳታ የሚፈልግ ነበር። አቻዎቼም እንዲሁ ባለጥያቄዎች ናቸው። በተለይ በዓላት ሁሌም እንግዳ እንደሆኑብኝ። ለመረዳት ቀላል ሆኖ ግን ከሃይማኖት ምንጭነት ውጪ ለመረዳት የሚቸግሩ ነገሮች አሉ። በተለይ በህፃናት አይን ደግሞ ብዙዎች ናቸው። ብዙ ነገሮችን መልስ አጣላቸው ነበር። ታላላቆቼን ስጠይቅ በየዋህነት ያነሳኋቸው መሆኑን አምነው በሚያግባባ መንገድ በሚያስማማ ቋንቋ ይነግሩኝ ነበር። ታዲያ እያደኩኝ ስመጣ በእምነት አይን በሃይማኖት መነጽር መለካት ስጀምር እውነት የሆነ ዳራ ስጋን ተሻግሮ ከነፍስ የሚዛመድን እውነት ከቅድስት ቤተክርስቲያን አውቄ አድጌያለሁ። ከሁሉም የማይረሳኝ አዲስ ዓመትና መስቀልን ያኔ ሁሉም ነገር አዲስ ይሆንብኛል። ከቋንቋ ጀምሮ አዲስ ዓመት መጣ እንኳን አደረሳችሁ ሲባል ስሰማ እንኳን ምን አመጣት እንዴት ትልልቅ ሰዎች እንደዚህ ይላሉ ብዬ ነበር። ደግሞ አንዳንዴ ስለ አደይ አበባ ሳስብ ማን ይዘራው ግን ይሄ ሁሉ ቦታ እንዴት ዘራው እል ነበር። በቴሌቪዥን መስቀል አደባባይ በዓላት ሲከበሩ ሳይ የሰዎቹ ብዛት መዝሙሮቹ ሲዘመሩ ሲታይ አንዱን ሰው ለመለየት ሲያዳግተኝ ብቻ ብዙ ደግሞ መዝሙሮቹስ መስቀል አበባ ነው ውብ አበባ አደይ አበባ ነሽ ውብ አበባ ማለት ነው። መስቀል አበባ ነው። አበባ መስቀልን ይመስላል። አበባና መስቀል ምን አገናኛቸው እያልኩኝ በመዝሙሩ ግጥም ያወጣውና ያወረድኩትን አልረሳው። ዛሬ መስቀል በዓል ዋዜማ ላይ ነኝ። በቤቴ ከልጆቼ ጋር ደመራውን ከበን የንግስት እሌኒን ታሪክ እየነገርኳቸው ስለ ነገረ መስቀሉ እያወሳን እየዘመርን በበዓል ደስታ ውስጥ ነን። ድሮ ቤተሰቦቼን የጠየኳቸው ጥያቄዎች ዛሬ እኔም በልጆቼ እየተጠየቅኩ ነው። ተመሳሳይ ጥያቄዎች አሉ። ያኔ እኔ ጥያቄ የፈጠሩብኝን ነገሮች መልሰው ይነግሩኛል። በቻልኩት ከቀድሞ ጋር እያዛመርኩ መልስላቸዋለሁ። የሴቶቻችን አትሮንሶች ልጆች ናቸው እንዳሉት አቡነ ሽኖዳ እነርሱን ሳስተምር ደስ ይለኛል። እግዚአብሔር በቸርነቱና በምህረቱ ስነ ፍጥረቱን የሚመግብ የሚያስደስት አምላካችን ነው። ምድርን በአደይ እርሱ ሲያስጌጣት ማንም ከሚዋበው በላይ ታሸበርቃለች። ነገስታት እንኳን እንደ አበቦች አያምሩም። መድኃኔዓለም ለኛ መድህን ሲሆነን በፈቃዱ በበደላችን በመስቀል ላይ ተሰቅሎ ታየን። ስለኛ የተሰቃየ ሆነ። ግን በምድር ምልክት ሆኖ ለእርቅ ለሰላም መምጣቱን ነገረን እያልኩ በልጆቼ መሃል ስለ ቅዱስ መስቀል ስም እመሰክራለሁ። እንደ አባቶች ባይሆንም ለእነርሱ በሚመጥን አንጻር አወጋቸዋለሁ። እነርሱም በመስቀሉ ምክንያት በትንሹ በእኩዮቻቸው በትር መጎሰም ጀምረዋል። ማዕተብ ባንገታቸው በማሰራቸው ሞኞች አሉንም ማዬ ይሉኛል። በገርልባቸው ሰሞነኛውን የቤተክርስቲያን በዓል ይዘው እኩዮቻቸው እየቀለዱና እያፌዙ ስለ ክብረ መስቀል አቃለው የተሳለቁባቸውንም ጭምር ነገሩኝ። እነርሱ ሞኝነት ያሉት ሞኞች እንደሆኑና ቤተክርስቲያን ካለ መስቀል የምትፈጽመው ምንም ነገር ስለሌለ እነርሱም በመስቀሉ ከብረው በጥምቀት ልጅነትን ሲያገኙ የተሰጣቸው ስጦታ መሆኑን ስለ ማህተባቸው በሚገባቸው መንገድ ነገርኳቸው። ዛሬ በእድሜ አድገው ባለመረዳት ግን ብዙ የቀነጨሩና መመርመር ያዳገታቸው ትልልቆቹ ህፃናት
ለቤተ ክርስቲያን የሚያነሱት ጥያቄ የልጆቻቸውች አይነት ፈተናዎች ሆነው ዛሬም ለቅድስት ቤተ ክርስቲያን መምጣታቸው ያሳዝነኛል። ሐሳብና ቃላቸው ያን አምላክ በምድር ላይ ሲመላለስ ዲያብሎስ የተብሰከሰከበት ያልተረዳው ነገረ ክርስቶስ ሳይገለጥለት ከሆነው ጋር መሳለመሳ ይሆንብኛል። ዲያብሎስ እርግጠኛ አልነበረም። ደጋግሞ ይሄ ማን ነው ይል ነበር። ዘንድሮም እንዲሁ በተጠየቅ መልሷ እውነት ብቻ የሆነ በግልጽ አምላኳን አውቃ እለት እያወጀች አማናዊ መቅደስ እያለች ሌላ ስለ አማናዊ ክርስቶስ አውቃለሁ ብሎ ሐሰትን ይነዛል። በተለይ በነገረ መስቀሉ ጉዳይ ቤተክርስቲያን ቅዱስ መስቀል እንዲያከበረችው እኛም ማክበር አለብን ብሎ ከመረዳት ይልቅ በሩቁ በግል መላምት መራቀቅ በመስቀሉ መዘባበትና ማቃለልን መርጠዋል። እኔ በመናቅ የሚያነሱትን ሳደምጥ አዝናለሁ። ቤተክርስቲያን ባይናቸው ባትሞላ የባለ አይኑ እንጂ ችግሩ የእርሷ ሁነት ላይ ነቅኖሩ አይደለም። ምክንያቱ አካሏ ክርስቶስ የሆናት እንዴት ጉድለት ይኖራታል? ክርስቶስ እኮ አይመረመርም። እነርሱ የሚሉት ሞኝነትና ስህተት በትክክል አለ ወይ ይላለው። ቅዱስ ጳውሎስ ይመልስልኛል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድንግል የእግዚአብሔር ኃይል ነው ይላል። ቅዱስ ቤተክርስቲያን ቃል የተባለ አምላክ ስጋ ሆኖ የተሰቀለበት መስቀል ክቡር ደሙ ቅዱስ ስጋ ያረፈበት ምልክት መድህን መመኪያ የህይወቷ የስህራቷ መንገድ ማድረጓ ልጆቿን መባረኪያ ባንገታቸው ማሳሯ ለክርስትና ምስክርነት መስጠቷ ነው። ምንም ሞኝነት አይደለም። ሞኝነትስ እንደ አይሁድ ያላወቁትን በቅን ሐሳብ ካለመመርመር ካለማስተዋል በጭፍን በመፍረድ ስልጣን ባይኖራቸው ለምኖ ቻንክሮ መስቀል ነው ሞኝነት። መድኃኒት መሃል አድርጎ መታመም ነው ሞኝነት። የኔ ዘመን ተረኛ ቻንካሪዎች መሃል ቅድስት ቤተክርስቲያን ኖራ ሞኝ ኋላ ቀር እያሉ ዛሬ ቤተክርስቲያንን ከነ ልጆቿ ከዘመኑ ጲላጦስ መከራን እየለመኑላት በእነርሱ ይመሻል እንጂ ለቅድስቲቱ አይመሽም። ለሚያሳድዷቸው ግን በምሕረት አይን ማየት መታገሱን እያቃለሉ እውነት ክርስቶስን ማዕከል ያደረገችን መቅደስ ይነቀንቋታል። እርሷ ግን ራስ ክርስቶስ ሆኗት ለዘላለም መስቀሉን ትምከት ሆኗት እንደ አበባ እየፈካች ማለዳ ማለዳ አዲስ በሆነው ወንጌል እያበበች ትኖራለች። ዘለዓለም ከዓለም ማብቃት በኋላ መስቀሉን እንደያዘች የአምላኳን ሕግና ሥርዓት ካከበሩት ጋር በሰማይ ከመላእክት ጋር እየዘመረች ትኖራለች። ወስብሐት ለእግዚአብሔር። አሸብርቀው ደምቀው ላንተ መሰከሩ መስቀል አበባ ለውብ አበባ አደይ አበባ ለሹም አበባ